አመለጠን ይላል። ኢየሱስ ጌታ ነው። የእግዚአብሔርን ቃል እናያለን። ሁላችሁም በተረጋጋ ልብ ኢየሱስ ጌታ ነው። በተረጋጋ ልብ መጽሐፍ ቅዱስ ሲናገር ወደ እግዚአብሔር ቤት በገባ ጊዜ ልብን ጠብቅ ይላል። እዚህ ቤት ገብታችሁ የእግዚአብሔርን ቃል ሳትጨርሱ መውጣት አይቻልም። ዋርኒንግ ነው፣ ማስጠንቀቂያ ነው የሚሰጣችሁ። የእግዚአብሔር ቃል ማታስጨርሱ ከሆነ አትምጡ። እሺ ኢየሱስ ጌታ ነው። ይሄ የእግዚአብሔር ቤት ነው። በቃ የእግዚአብሔር ቤት ነው። መጠጥ ቤት አይደለም፣ ደንክራ ቤት አይደለም። የእግዚአብሔር ቃል ሲሰበክ አንድ ሰው እንዲንቀሳቀስ አይፈቀድም። ኢየሱስ ጌታ ነው። የቀበሌ ሊቀመንበር ባለበት ቦታ ይከበራል። እውነት ነው። እሱ ቁጭ ብሎ እንዴት እኔ እወጣለሁ ይባላል። ብዙ አማኞች በዚህ ዘመን ብዙ ነገር አበላሽቷል። ለእግዚአብሔር ቃል ጊዜ ስለማይሰጥ በህይወታቸው ላይ ፍሬ እያዩ አይደለም። በቃ እዚህ ቤት 2 ሰው ይኑር 5 ሰው ይኑር የእግዚአብሔር ቤት እንደገባችሁ ቁጭ ብላችሁ የእግዚአብሔርን ቃል አስጨርሱ። ስትመጡ መጀመሪያ የእግዚአብሔርን ቃል ይቀበላሉ ብላችሁ ነው። ያኔ ነው የእናንተ ነገር ምሰራው። አለ የእናንተ ነገር አይሰራም። አንዳንድ ሰው የገባው አይታወቅም፣ ለመውጣት ነው የሚቸኩለው። ወንበሩ ራሱ የሚቆረቆር ይመስላል። የሆነ መንፈስ ነው እሱ። በኢየሱስም ዛሬ ሰብሬያል። አንደ ጮክ ብልና ልቀቀኝ በሉት። አንደ ልቀቀኝ። የእውነት ነው። ገና የገባው አይታወቅም፣ ግን ለመውጣት በቃ ስፒሪት ነው የተመታዩ። አንድ ጊዜ እዚህ ቦሌ አራብሳ አካባቢ ላይ የዚህ የመንፈስ ፍሬ ቤተክርስቲያን ቤት ውስጥ ነው የተጀመረውና ስናገለግል 2 ሰው ልጆች ትዝሉኛል። ገና መድረክ ላይ ልክ ቆሜ ኢየሱስ ጌታ ነው የእግዚአብሔር ሰው ሰብኮ ለኔ ልክ ልጸልስ ብድግ ብሎ ሄዱ። የእውነት ነው የምላችሁ። መንፈስ ቅዱስ እንደዘለ አንዷ እንደሄደች ትታነቃለች አለ። በጌታ ፊት ነው የምላችሁ። እስከዛሬ ማረሰው አንዷ እንደሄደች ትታነቃለች። እንዳትታነቅ ግን ጸልዩ ስል እጅ ዘርግተን ጸለይን ማለት ነው። በቃ የሆነ እንዴት አካይዳቸው ራሱ የሚያስደነግጥ ነው። ብድግ ብላ ሄደች። የሚገርማችሁ ነገር እዛው እኛ ጸሎት ሳንጨርስ ልክ ቤት እንደገባች ሽንት ቤት ሄዳ ሽንት ቤቱን ከፍታ የሽንት ቤት ኤሌክትሪኩን በጥሳ ያዘቻል። የእውነት ነው የምላችሁ። እግዚአብሔር ከኤሌክትሪክ አደጋ አስመለጣት። አንዳንድ ጊዜ የእግዚአብሔርን ቃል ካላስጨረሳችሁ ልባችሁን ለእግዚአብሔር ቃል ክፍት ካላደረጋችሁ በጣም ከባድ ነው ማለት ነው። ኢየሱስ ጌታ ነው። በኢየሱስም እግዚአብሔርን በመስማት እግዚአብሔር ይባርካችሁ። አጠገብ ላይ ያለ ሰው ጨበጥ አርጉና አስጨርሰ ውጣ በሉት። ዘፍጥረት መጽሐፍ ምዕራፍ 22 ላይ ያለውን የእግዚአብሔርን ቃል ፈጠን አድርጋ ነብና እንጸልያለን። ጌታ ይረዳናል። ኢየሱስ ጌታ ነው። ዘፍጥረት መጽሐፍ ምዕራፍ 22 ከቁጥር 1 ጀምሮ ያለውን የእግዚአብሔርን ቃል አነባለሁ። የመልእክቴ ርዕስ እንዲህ የሚል ነው፣ እግዚአብሔር ያዘጋጃል። 3 ሰው ነው አሜን ያለው። እስቲ አንድ በደንብ አድርጋችሁ ተስማሙና አንድ ላይ አሜን በሉ። እግዚአብሔር ምን ያደርጋል? ድገሙና እግዚአብሔር ምን ያደርጋል? እያስፈራችሁ ያለው ነገር በቃ ጎደለ፣ ጠፋ፣ እንዴት አደርጋለሁ ብላችሁ ይሄ ነገር እንዴት ነው ማልፎ እያላችሁ ያላችሁትን ያን ጉዳይ እግዚአብሔር ያዘጋጅላችኋል። በረከትን እግዚአብሔር አዘጋጅቷል። ስኬትን እግዚአብሔር አዘጋጅቷል። ለጓዳችሁ ለቤታችሁ የሚያስፈልገውን በረከት እግዚአብሔር አዘጋጅቷል። አጠገብ ላይ ያለው ሰው ንኩና እግዚአብሔር ያዘጋጃል በሉት አንዴ። ዘፍጥረት መጽሐፍ ምዕራፍ 22 ከቁጥር 1 ጀምሮ እንዲላል፣ ከነዚህ ነገሮች በኋላ እግዚአብሔር አብርሃምን ፈተነው እንዲሁም አለው፣ አብርሃም ሆይ፣ አብርሃምም እነሆኝ አለው አለ። የምትወደውን አንድ ልጅን ይስሐቅን ይዘ ወደ ሞሪያ ምድር ሂድ፣ እኔ በምነግር በአንድ ተራራ ላይ በዚያ መስዋዕት አድርገ ሰዋ አለው። ቁጥር 3 አብርሃምም በማለዳ ተነስቶ አህያውን ጫነ፣ ሁለቱንም ሎሎችና ልጁን ይስሐቅን ከእርሱም ጋር ወሰደ፣ እንጨቱንም ለመስዋዕት ሰነጠቀ፣ ተነስቶም እግዚአብሔር ወዳለው ቦታ ሄደ። ቁጥር 4 በሶስተኛውም ቀን አብርሃም ዓይኑን አነሳና ቦታውን ከሩቅ አየ። አብርሃምም ሎሎቹን አላቸው፣ አህያውን ይዛችሁ ከዚህ ቆዩ፣ እኔና ልጄ ወደዚያ ሄደን እንሰግዳለን፣ ወደ እናንተም እንመለሳለን። ቁጥር 6 አብርሃምም የመስዋዕቱን እንጨት አንስቶ ለልጁ ለይስሐቅ አሸከመው፣ እርሱም እሳቱንና ብላውን በእጁ ያዘ፣ ሁለቱም አብሮ ሄዱ። ይስሐቅም አባቱን አብርሃምን ተናገረው፣ አባቴ ሆይ አለው። እርሱም እነሆኝ ልጄ አለው። እሳቱና እንጨቱ ይኸው አለ፣ የመስዋዕቱ በግ ግን ወዴት ነው አለ። ቁጥር 8 አብርሃምም ልጄ ሆይ የመስዋዕቱን በግ እግዚአብሔር ያዘጋጃል አለው። እስቲ አሜን። የመስዋዕቱን በግ እግዚአብሔር ምን ያደርጋል? ያዘጋጃል አለው። ሁለቱም አብሮ ሄዱ፣ እግዚአብሔርም ወዳለው ቦታ ደረሱ። ዛሬ የሆነ ሰው እግዚአብሔር ወዳለው ቦታ ይደርሳል። ይው ጨለማ እየታገለ ያለ ሰው፣ ሟርተኛ እየታገለ ያለ ሰው፣ አጋንንት እየታገለ ያለ ሰው፣ የዘራ መንዘር መርገም እየታገለ ያለ ሰው፣ እግዚአብሔር ወደ ተናገራችሁ ከፍታ እንዳትደርሱ ጠላት እየታገላችሁ ያላችሁ ሰዎች በጌታ በኢየሱስም ያን የጠላት ገመድ በጥሳችሁ እግዚአብሔር ወዳየው ቦታ ትደርሳላችሁ። እስቲ ጮክ በሉና ከኔ ጋር እደርሳለሁ ብሉታን። እደርሳለሁ። የእውነቴ ነው የምላችሁ። እግዚአብሔር ወዳለው ቦታ ምን አሉ? ደረሱ።
አብርሃምም በዛ መስዋዕትን ሰራ፣ እንጨቱንም ረበረበ፣ ልጁን ይስሐቅን አስሮ በመሰዊያ በእንጨቱ ላይ አጋደመው። አብርሃምም እጁን ዘረጋ፣ ልጁንም ያርድ ዘንድ ብላ አነሳ። የእግዚአብሔር መልአክ ከሰማይ ጠራና አብርሃም አብርሃም አለው። እርሱም እነሆኝ አለ። እርሱም በብላቴናው ላይ እጅን አትዘርጋ፣ አንዳችም አታደርግበት፣ አንድ ልጅን ለኔ አልከለከልክምና እግዚአብሔርን የምትፈራ እንደሆነ አሁን አውቃለሁ። ዘንድሮ በእግዚአብሔር ዘንድ ይመሰከርላችኋል። አብርሃምም ዓይኑን አነሳ፣ በኋላም እነሆ አንድ በግ በዱር ውስጥ ቀንዶቹ በዕፀ ሰበቅ ተይዞ አየ። አብርሃምም ሄደ፣ በጉንም ወስዶ በልጁ ፈንታ መስዋዕት አድርጎ ሰዋ። ኢየሱስ ጌታ ነው። አብርሃምም ያን ቦታ ያዌ ይርኤ ብሎ ጠራ። እስከ ዛሬ ድረስ በእግዚአብሔር ተራራ ላይ ይታያል። እስቲ ለቃሉ ክብር አጨብጭቡ አንድ ጊዜ። ኢየሱስ ጌታ ነው። በደንብ አጨብጭቡ። ማጨብጨብ የሚችሉ ሰዎች በደንብ አጨብጭቡ። በጣም የሚያስገርማችሁ ነገር እንግዲህ ሁላችሁም እንደምታውቁ አብርሃም የተጠራ ሰው ነው። እግዚአብሔር አምላክ ከአሕዛብ ምድር ከከለዳውያን ኡር ጣዖት ከሚመለክበት በፍጹም የእግዚአብሔር ስም ከማይታወቅበት ከዘሩ ከቤተሰቡ አብርሃምን እግዚአብሔር እንደጠራ መጽሐፍ ይናገራል። በዘፍጥረት መጽሐፍ ምዕራፍ 11 ላይ እግዚአብሔር አምላክ 12 ላይ እግዚአብሔር አምላክ አብርሃምን ጠራው። ተለይተ እኔ ወደ ማሳየው ምድር ምን በል ውጣ፣ በዛ ምድር ምን አደርጋለሁ? እባርካለሁ፣ ታላቅ ሕዝብ አደርጋለሁ። አሁን ያለበት ቦታ አሁን ያለበት አገር አንተ የምትባረክበት አገር አይደለም። እኔ ወደ ማሳይ እኔ ወደ መናገር እኔ ወደ ጠራው ምድር ምን በላለሁ? ውጣ። እዛ ምድር ምን አደርጋለሁ? እባርካለሁ። ዘንድሮ ተጠርተ በኢየሱስም ትወጣለህ። ሰው አሜን እያለ አይደለም። ይኸው ሰው ጠርቶ አይደለም ያወጣ፣ እግዚአብሔር ጠርቶ ያወጣል። ከማይመጠን ከተማ ተጠርተ ትወጣለህ። ከማይመጠን መንደር ተጠርተ ትወጣለህ። ከማይመጠን አካባቢ ተጠርተ ትወጣለህ። እግዚአብሔር ከማይከብርበት ቦታ ተጠርተ ትወጣለህ። በኢየሱስም አሜን ላለ ሰው ይሄ ቃል ይሁንለት። አያችሁ፣ እግዚአብሔር ጠራው። እኔ ወደ ማሳየው ምድር ምን በል ውጣ። ብዙ ሰው ራሱ ወዳየ ቦታ ነው የሚወጣው። በልቡ ላይ ወዳለው ቦታ ነው የሚወጣው። ሰው ወደ ተናገረው ቦታ ነው የሚወጣው። በራሱ እንዳሰበ ነው የሚራመደው። አብርሃምን ግን እግዚአብሔር ያለው እንደዚህ ነው፣ እኔ ወደ ማሳየው ምድር ውጣ፣ በዛ ምድር ምን አደርጋለሁ? እባርካለሁ፣ ታላቅ ሕዝብ አደርጋለሁ። አብርሃምም ወጣ፣ እግዚአብሔርን ታዞ ወጣ። ሁላችሁም እንደምታውቁ 13 ምዕራፍ 14 ምዕራፍ አለፈና 15ኛ ምዕራፍ ላይ እግዚአብሔር ወደ አብርሃም መጣ። እንደዚህ ያለው አብርሃም ሆይ አትፍራ፣ እኔ ላንተ ምንድነኝ? ጋሻ ነኝ። ዋጋም እጅግ ታላቅ ነው። ዛሬ ለአንድ ሰው እግዚአብሔር ጋሻ ይሆናል። አላባሸዳ ብራህዲ አላባ ዋጋችሁ እርካሽ አይደለም። እርካሽ ነሽ ያለው ጨለማ ራሱ እርካሽ ነው። ያንተ ዋጋ ግን ውድ ነው። ያንቺ ዋጋ ግን ውድ ነው። እናንተ በእግዚአብሔር የተወደዳችሁ ናችሁ። ገንዘብ ባይኖራችሁ፣ ሀብት ባይኖራችሁ፣ ተምራችሁ እንኳን ዶክመንታችሁ ስራ ቢያጣ፣ ዘመድ ባይኖራችሁ፣ ሰው ባይኖራችሁ እናንተ እርካሽ አይደላችሁም። የእናንተ ዋጋ በእግዚአብሔር ውድ ነው። አንድ እጃችሁን ከፍ አድርጉና እኔ ውድ ነኝ በሉታን። እኔ ውድ ነኝ። አያችሁ፣ አብርሃምን እግዚአብሔር ስለጠራ እንደዚህ ያለ አትፍራ፣ እኔ ላንተ ምንድነኝ? ጋሻ ነኝ። ዋጋም ደግሞ በደንብ አድርጋችሁ አጨብጭቡ። ኢየሱስ ክርስቶስ ጌታ ነው። እንኳን ወደ ክርስቶስ ኃይል ምስክሮች ዓለም አቀፍ ቤተክርስቲያን በሰላም መጣችሁ። ይህ የክርስቶስ ኃይል ምስክሮች ቤተክርስቲያን ይባላል። አጠገባችሁ ላይ ያለው ሰው ነካርጉና ስለ ኢየሱስ ክርስቶስ መስክር በሉት። አንዴ ስለ ኢየሱስ ሞትና ትንሣኤ በሉት። በደንብ መስክር በሉት። አንዴ ኢየሱስ ጌታ ነው። ዛሬ በመካከላችን ከሩቅ ቦታ ከጋርመንት አካባቢ ነው ወንድማችን ዘማሪ ጥሞ የመጣው። ኢየሱስ ጌታ ነው። ከኛ ጋር ጌታን ሊያመልክ ወደዚች ቤተክርስቲያን ደግሞ በመጀመሪያ ዙር መጥቷልና ኢየሱስ ጌታ ነው። እስቲ እጃችሁን ዘርጉና ዘማሪ ጥሙን እግዚአብሔር ይባርክ በሉት። እኛ በሉት እንወዳለን፣ እንቀበላለን። ባንተ ውስጥ ያለው ጸጋ ገና በሉት። አንዴ ዓለምን በሉት ያጠለቅልቃል። ጽሞዬ እንወዳለን። በኢየሱስም ዳርቻ ይስፋ፣ አትገደብ። ብዙ ሰዎችን ይዞ መንደር ላይ የሚያስቀር ሟርት፣ መተት፣ ጨለማ የዚህ ዓለም ገዢ አንተን አይዝ። በኢየሱስም አልፎ መሄድ ይሁንልህ። ወደ ቸረመጋ ዘርጉና እግዚአብሔር ይባርክ በሉት። አንዴ ድገሙና እግዚአብሔር ይባርክ በሉት። ጨምሩና እግዚአብሔር ይባርክ በሉት። አንዴ ወደ ኪቦርድስቱም ዘርጉና ዛሬ 4 ዓመት በነገራችን ይሄ ራእይ ከተጀመረ 4 ዓመት ሆኗል። ጎፋ አካባቢ ነበርኩኝና ፕሮግራም ጀምሬ ነበርና እኔ ፕሮግራም ሲጀምር መጀመሪያ በቤተ ክርስቲያናችን የኪቦርድ የሚጫወት ልጅ ነው። በጣም ቱት። ኢየሱስ ጌታ ነው። ያኔ ጩጫ ነበር። አሁን አድጎ ከኔ በልጦ ነው የመጣውና ኢየሱስ ጌታ ነው። አቢኒ ይባላል። የእውነቴ ነው። በጣም ሁሌ በቃ ማለት ቲትና ይገርማል። መታዘዝ
እኔ እንኳን ምድር ላይ እንዲህ ከመሰከርኩ እግዚአብሔር ምን ያክል እንደመሰክር ታውቃለህ። ስለዚህ በጣም ነው ሞድ በጣም ነው ማከብሪ። ዛሬ ደግሞ ወደዚህ ቤተክርስቲያን መጥቷል በገናን በመደርደር እግዚአብሔር ይባርክ በሉት አንዴ። ዛሬ የሆነ ያኮረፈ ምናም ፊት ይታየኛል። ሰላም ናችሁ? ኢየሱስ ጌታ ነው። የሆነ ትንሽ ያኮረፈ ሰው ምናም ይታየኛል። ግድለም ያስኮረፈ ነገር ራሱ ካለ እዚህ ቤት ላይ አራግፋችሁ ትሄዳላችሁ። ዘና የሚያደርግ መንፈስ እዚህ ቤት አለ። አብን እንወዳለን። እግዚአብሔር ዘመንን ይባርክ። ዛሬ የመጀመሪያ ጊዜ ወደዚህ ቤተክርስቲያን የመጣችሁ ሰዎች ካላችሁ ሁላችሁም ለራሳችሁም እንደገና ቀድሞ ላለው ሰውም አጨብጭባችሁ ዌልካም በሉ። አጨብጭቡ ሁላችሁም። ኢየሱስ ጌታ ነው። የእግዚአብሔርን ቃል እንሰማለን፣ እንጸልያለን። ሰዓቱን በጣም መጠቀም እፈልጋለሁ። ጌታ ኢየሱስ ይረዳናል። ቤተክርስቲያናችን ሐሙስ ከሰዓት በእንደዚህ አይነት ሁኔታና ይሁድ ከሰዓት ደግሞ በእንደዚህ አይነት ሁኔታ በደመቀ ሁኔታ እየቀጠለ ነው። ብዙ ሰዎችን ጌታ እየፈታ ነው። ብዙ ሰዎች እዚህ ቤት እየመሰከረ ነው። ቀንበር እየተሰበረ ነው። ኢየሱስ ጌታ ነው። የማይቻል ነገር ይቻላል። አሜን አሜን። ዛሬ ግን አንድ ነገር አይቻለሁ። የሆነ ሰው እግር ከገመድ ያመልጣል። የእውነቴ ነው የምላችሁ። ቁጭ ብዬ የእግዚአብሔር ሰዎች እየዘመሩ እንዲያይ የሆነ ሰው እግር ሳታቁ ጠላት ለእናንተ ከዘረጋ ድንገተኛ ወጥመድ በኢየሱስም ታመልጣላችሁ። ጄታባስ ሳዲቫና ማሃያ ድንገት እግዚአብሔር ጽሞዬ እንወዳለን። ዘመን ይባርክ። በሰላም ግባ። የሆነ ሰው እግር ኢየሱስ ጌታ ነው። እየሰማችሁኝ ነው? ድንገት የሆነ ሰው እግር ከጠላት ወጥመድ ያመልጣል። ድንገት ጠላት ለእናንተ ካዘጋጀ ከጠላት ገመድ በኢየሱስም ታመልጣላችሁ። አጠገብ ላይ ያለው ሰው ነካርጉና ድንገት አመልጣለ በሉት አንዴ። እባካችሁ ንገሩ። ድንገት በሉት አንዴ። እግሮች በሉት ከጠላት ወጥመድ ዛሬ በሉት አንዴ ያመልጣል በሉት። አሜን ብሎ ለተቀበለ ሰው በኢየሱስም ይሁንለት። መንፈስ ቅዱስ እንደዚህ በሉ። ድንገት ከጠላት ወጥመድ እግሮቻችሁ ያመልጣል። በእናንተ ላይ የታወጀው አዋጅ በኢየሱስም ይሰበራል። ዘመናችሁ ላይ የታወጀ አዋጅ በኢየሱስም ይሰበራል። እግራችሁ ከወጥመድ በኢየሱስም ያመልጣል። እኔ እያወስኩ እንዲህ ያለው ከጠላት ገመድ እግሮቻችሁ ሲወጣ ያለው ድንገት ይሻለ ብሎ እየታገለ ያለ ጨለማ እግራችሁን ለቀቀ። በኢየሱስም ጤናችሁን ለቀቀ። በኢየሱስም ድላችሁን ለቀቀ። በኢየሱስም ደስታችሁን ለቀቀ። ድንገት ከወጥመድ ማምለጥ ሆነላችሁ። መጽሐፍ ቅዱስ ሲናገር ወጥመድ ተሰበረ፣ እኛም